ስንቀራረብ እሱ ተቀይሮ ወዴት ሄደ? ጎንደር ወደሚባል ሀገር ወረታ ነው ምናምን የሚባል ሀገር ፖል ፋብሪካ ነበር የሚሰራው። ህንዶች ሲቀየሩ ወደዛ ሄደ። ከዛ እኔ በመሃል በጣም ወድጄው ስለነበረ በ15 ቀኑ ምናምን ተከትየው ወደ ጎንደር የነበረኝን ደሞዝ ተቀብዬ ሄጄ ባህር ዳር አደርኩና በአንድ ቀን እዛ ሀገር ደረኩ ሳልነግረው ለሱ ከጓደኛው ስልክ ወስጄ የጓደኛውን ስልክ ላይ ደውዬ እኔ ያለሁት አሁን ደብረ ታቦር የሚባል ሀገር ነው አልኩት። ፎዚያ እየቀለድሽ ነው 700 ምናምን ኪሎ ሜትር አቋርጠሽ መጥተሽ አለኝ። አዎ መጥቼ እዛ ነው ያለሁት። እየቀለድሽ መሆን አለበት ብሎ ያልኩት ቦታ ሲመጣ አለው። ከዛ ይዞኝ ሄደ። እሱ በጣም አላመነም። ያው እዛ መኖር ጀመርኩ። በቃ ደስ ይላል። ደብረ ታቦር የሚባል ሀገር 8 ወር ምናምን እንደኖርኩኝ አልተስማማንም። በቃ ጸብ ተፈጠረ። ወጣት ነው እሱ፣ ወጣት ነገር ነው። እኔ ደግሞ ከፋሚሊ ታይቼ ነው፣ ምንም ነገር አላውቅም፣ ስለ ላይፍ አላውቅም፣ ስለ ምንም ነገር አላውቅም። ተነስቼ እንደገና ወደ ናዝሬት የሚባል ሀገር መጣሁ። ለካ ወደ ናዝሬት ስመጣ እኔ አርግዤ ነበር፣ አላውቅም። ከዛ መጥቼ በቃ ያልሆነ ወፈርኩ፣ ቀጫጫ ነበርኩ፣ ወፈርኩ፣ ያልሆነ ስሜት ይሰማኛል። የሆነ ቤት ተቀጥሬ በቃ ጥሩ በቃ ዝም ብዬ መተኛት ነው ምናምን በቃ ተኛለሁ ዝም ብዬ። ከዛ ኧረ ምንድነው ሂጂና ተመርመሪ ምናምን ሲባል ሲሄድ ሐኪም ቤት ትሄድ አልኩኝ። በቃ እንትን ለማለት ምንም ቤተሰብ የለኝም፣ እህት የለኝም፣ ጓደኛ የለኝም። እንግዲህ አስቢ ጠፍቼ ነው የሄድኩት። ሐኪም ቤት ሲሄድ ኧረ ጭራሽ እንዳታስቢው አሉኝ። ከዛ ምን ማድረግ ነበረብኝ? እንደገና ስራ ለመግባት ወደ ትንሽ ገጠር ሀገር ሄድኩኝ ማለት ነው። ወደ ትንሽ ገጠር ሀገር ሄጄ እዛ እየሰራው እንደገና የሰው የተቀመጠ ብር ወስጄ እንደገና ወደሱ ልመለስ ማለት ነው። ስጠፋ በፖሊስ አስያዘኝ። ሰውዬው የተቀጠርኩበት ቤት ሰውዬው የሰው ብር ሰርቄ። ከዛ በኋላ አስቢ 8 ወር ጎዝሬ ታሰርኩ፣ ተፈረደብኝ። 1 ዓመት ከ6 ወር። የሚከራከርልኝ ሰው የለም፣ የሚናገር ምንም የለም። የሄድኩት ደግሞ ገጠር ሀገር ነው። ከአሰላ በሌ ነው ምናምን የምትባል ሀገር ነው ደላላ የወሰደኝ። ይሄኔ ነው ችግሩ። ይሄኔም ሲሆን እኔ 19 ዓመት ነበረና ምንም ስለምንም ነገር አላውቅም። ከዛ በቃ ማለት እዛው ያሉት ፖሊሶች ምናምን እንትን ጠይቁልኝ፣ ምንድነው የሚባለው ማቅለያ፣ እውነትም ስለተናገርኩ